ግን እቺ ናት ዋናው የልቤ ሐሳብ። ለጌታ ስንኖርና ስንገዛ ለጌታ ሎሌ ስንሆን እንዴት እንድንገዛ ነው መጽሐፍ የሚናገረው። የጌታው ሎሌ ምን አይነት ባህሪ ሊኖረው ይገባል? በዘመኑ ላይ ያለን አንድ ክፉ ነገር እንመለከትና እግዚአብሔር ከዚህ ቁጣ ከዚህ ክፉ ነገር ዘመናችንን ሁሉ ያድነናል። ኢየሱስ ክርስቶስ ጌታ ነው። እንዴት ነው ለጌታ እንድንገዛ የሚፈልገው ጌታ? ደቀ መዛሙርቱ መካከል አንድ ጥያቄ ተነሳ ይላል መጽሐፍ ቅዱሳችን። አንድ ጥያቄ ተነሳ። ምን አይነት ጥያቄ ተነሳ? በመካከላቸው በመንገድ እየተከራከሩ እያለ ማናቸው እንደሚበልጡ በመካከላቸው ክርክር ተነሳ ይላል። ማናቸው እንደሚበልጡ በመካከላቸው ክርክር ተነሳ እና ራሳቸው ተከራከሩ እንጂ ሐሳባቸውን ለጌታ አልነገሩትም። መጽሐፍ ሲናገር ምን ይላል? ጌታም የልባቸውን ሐሳብ አውቆ ይላል። ከዛ ጌታም የልባቸውን ሐሳብ አውቆ ከመካከላቸው ሕፃናት አነሳና አቁሞ እንደዚህ ሕፃን የሚሆን ከሁሉ ይበልጣል አላቸው። ከዛ እንደዚህ አላቸው፣ አንድ ጥያቄ ጠይቃል ደቀ መዛሙርቶቹ። በማዕድ ላይ ተቀምጦ ከሚስተናገደው ከአገልጋዩ ማናቸው ይበልጣል አላቸው። በማዕድ ተቀምጦ የሚበላው ነው እሱ ነው የሚበልጠው። ከዛ እንደዚህ አላቸው፣ በመካከላችሁ ስኖር እኔ እንደሚያገለግል ነው አላቸው። ከዛ እንደዚህ አላቸው፣ እናንተ መከራዬን አብራችሁን ተካፍላችኋልና በምመጣበት በክብሬ በምገለጥበት ጊዜ በ12ቱ የእስራኤል ነገዶች ላይ ተፈርዱ ዘንድ በ12ቱ ዙፋናት እንድትቀመጡ አደርጋችኋለሁ አላቸው። አያችሁ ሰይጣን በምን ከመንገድ ሊያስወጣቸው እንዳለ ትልቅ ነገር ተዘጋጅቶላቸዋል። ትልቅ ሽልማት የጌታን መከራ ስለተካፈሉ። እዚህ ጋር ግን በአጭር የሚቀጭ ነገር አለ በመካከላቸው። ማናቸው እንደሚበልጡ በመካከላቸው ውድድር ተነሳ። ከዛ እንደዚህ አላቸው፣ እኔ ጌታችሁ አይደለሁ? መምህራችሁ አይደለሁ? በመካከላችሁ ስመላለስ በማዕድ እንደተቀመጠው ናችሁ እናንተ፣ እኔ ግን እንደሚያገለግል ነኝ። ለዚህ ነው መጽሐፍ ፊልጵስዩስ ምዕራፍ 2 ላይ ሲናገር እንደዚህ ይላል፣ ቁጥር 5 ላይ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይሁን። ምን አይነት ነው በክርስቶስ የነበረው ሐሳብ? እሱ የሁሉ ጌታ ሲኖር እንደ አገልጋይ ነው የኖረው፣ እንደ ባሪያ። የሚገርም ነው። ስለዚህ ስለ ጌታ ክብር ያነሳል። እሱ ከእግዚአብሔር ጋር የሚስተካከል ክብር አለ። ከዛ ክብሩን እንደ መቀማት ሳይቆጥር ታዘዘ ይላል። ምን ለመሆን? የባሪያን መልክ ለመያዝ ሰው ለመሆን ታዘዘ። አምላክ ነው፣ ሰው ለመሆን ታዘዘ። ሰው ከመሆንም ደግሞ የውርደት ሞት፣ የመስቀል ሞት ለመሞት ታዘዘ። ከሁሉ በታች ዝቅ ሊል ታዘዘ። በዚህ ምክንያት እግዚአብሔር ያለ ልክ ከፍ አደረገው። ከስሙም ሁሉ በላይ የሆነ ስም ሰጠው። ስለዚህ በክርስቶስ የነበረ ይህ ሐሳብ በእናንተ ዘንድ ይሁን። ለዚህ ነው ሲናገር የሁሉ ጌታ መሆን የሚፈልጋል። እሱ የሁሉ አገልጋይ ነው። አንዳንድ ጊዜ በእኛ ዘመን ነው ይሄ የሚያዝ ያለ እኔ አይደለሁም። ገና እሱ ኢየሱስ ሲናገር ወደ መንግሥተ ሰማያት እንደዚህ ሕፃን ካልሆናችሁ አትገቡም ማለት አትገቡ። ከሁሉ የሚበልጣል እሱ የሁሉ ባሪያ ነው። ከሁሉ ቢበልጥ ከኔ ይበልጣል። እኔ መምህርና ጌታ ነኝ፣ ግን እንደሚያገለግል ነኝ በመካከላችሁ ስለሆነ። ስለዚህ ፈጽሞ ማናችሁ እንደምትበልጡ ውድድር በልባችሁ አይነሳ ይላልና እስቲ ሉቃስ ምዕራፍ 17 ላይ ያለውን እግዚአብሔርን ቃል አውጥተን እናነባለን። ሐሳቤን እየጠቀለልኩ እመጣለሁ። አላስመሽባችሁ። ሐሳቤን እየጠቀለልኩ እመጣለሁ። ሉቃስ 17 በጣም ወዶ የእግዚአብሔር ቃል ሐሳብ ነው። ከቁጥር 7 ጀምሮ ከእናንተ የሚያርስ ወይም ከብት የሚጠብቅ ባሪያ ያለው ከእርሻው ሲመለስ ወዲያው ቅረብና በማዕድ ተቀመጥ የሚለው ማን ነው? ከእናንተ ባሪያ ያለው የሚያርስ ወይም የሚጠብቅ ባሪያ ያለው ከእርሻ ሲመለስ ባሪያው ቅረብና በማዕድ ተቀመጥ የሚለው ማን ነው? የምበላውን እራቴን አሰናዳልኝ፣ እስኪበላና እስኪጠጣ ተቀምጠህ አገልግለኝ፣ በኋላ አንተ ትበላለህ ትጠጣለህ የሚለው አይደለምን? ያንን ባሪያ ያዘዘውን ስላደረገው ያመሰግነዋልን? እንዲሁ እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣
ልናደርገው የሚገባንን ነገር አድርገናል በሉ። ከእናንተ የሚያርስ ከብት የሚጠብቅ ባሪያ ያለው ባሪያው ከእርሻው ሲመለስ ተቀመጥ በቃ አገልግለ መጥተሃል ብላና ጠጣ ይለዋልን? አይሎ እራቴን አሰናዳልኛውን ደግሞ ይለዋል። እራቱን ሲያሰናዳለት ቁጭ ብሎ ይበላል። ከዛ በልቼ እስክጨርስ ድረስ ተቀመጥና አገልግለኝ ይለዋል። ከዛ አገልግሎት ሲጨርስ ስላደረገው ነገር አመሰግናለሁ ይለዋልን? ስለዚህ የታዘዛችሁትን ሁሉ በፈጸማችሁ ጊዜ የሹመት ወንበር ፈልጉ፣ ስያሜ ፈልጉ ይላል። የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን ነገር አድርገናል በሉ። እንዲህ እንድንገዛለት ነው ጌታ የሚፈልገው። ኢየሱስ ክርስቶስ ጌታ ነው። ሐዋርያው ጳውሎስ እንደዚህ አለ፣ መልካሙን የሃይማኖት ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ወደፊት የጽድቅ አክሊል ይጠብቀኛል። ያንን ደግሞ ጠቅላይ ሚኒስቴሩ መጥቶ ያስረክቡኛል አለ። ሽልማቴን ልቀበል እሄዳለሁ። ለእኔ ብቻ አይደለም ይሄን ሽልማት የተዘጋጀው እንደኔ መገለጡን ለሚጠብቁ ሁሉ እንጂ። ስለዚህ ሽልማቴን ልቀበል ወዴት ሄዳለሁ? ወደ ላይ ሄዳለሁ። ለዚህ ነው ጌታ ኢየሱስ ክርስቶስ እንደዚህ አለ። ማቴዎስ ምዕራፍ 6 ላይ ሐሳቤን እየጨረስኩ ነው። ማቴዎስ ምዕራፍ 6 ላይ ሲናገር እንደዚህ አለ፣ ጸሎታችሁን እንደ አሕዛብ አታስረዝሙ። እነሱ ጸሎትን ሲያስረዝሙ ለሰው ይታዩ ዘንድ ያደርጋሉ። እንደዚህ አታድርጉ፣ እንደ አሕዛብ እንደ ሌሎች። ስትጾሙ አትጠውልጉ። ለምን? ለሰው ለመታየት ያንን ያደርጋሉ። ለሰው ለመታየት ያንን ያደርጋሉ። እናንተ ግን በስውር አድርጉ። አይገርም? በስውር አድርጉ። በግልጥ ይከፍላቸዋል፣ በስውር የሚያያቸው። ከዛ እንደዚህ ይላቸዋል፣ እነዚህን ሰዎች ተዋቸው፣ ዋጋቸውን በምድር ተቀብሏል። ከዛ እንደዚህ ይለናል፣ እናንተ ግን ብል በሚበላበት ሌባ ቆፍሮ በሚሰርቅበት በምድር መዝገባችሁ አታከማችሁ። መጽሐፉ ያለው አይገርም? ብል ይበላዋል፣ ሌባ ቆፍሮ ይሰርቀዋል። ዛሬ ሆሳዕና ያለ ነገ ስቀለው ይልሃል። ዛሬ ጌታዬ ያለ ነገ ባሪያዬ ይልሃል። አትቀጥልም፣ በምድር አትቀጥልም። እንደነበረው ዋጋህን በምድር ከሰው እየተቀበልክ በምድር በነበርክበት ሙገሳና ክብር አትቀጥልም። ስለዚህ ብል በሚበላበት ሌባ ቆፍሮ በሚሰርቅበት በምድር ለራሳችሁ መዝገብን አታከማችሁ፣ በሰማይ አከማችሁ። ብል በማይበላበት ሌባ ቆፍሮ በማይሰርቅበት። ማነው ይሄንን የሚፈልግ? ኢየሱስ ክርስቶስ ጌታ ነው። ብል በማይበላበት ሌባ ቆፍሮ በማይሰርቅበት በላይ መዝገቤን አከማቻለሁ። ለምን? ልባችሁ እዛ ይሆናል። መዝገባችሁ እዛ ሲሆን ልባችሁ እዛ ይሆናል። ያ ዘላለማዊ ነው። ሌባ አይሰርቀው፣ ብል አይበላው። ኢየሱስ ክርስቶስ ጌታ ነው። ስለዚህ በላይ አድርጉ መዝገባችሁ፣ በምድር አታከማችሁ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ነግራችኋለሁ። እኔ ይህን ትምህርት እያዘጋጀው አንድ ነገር ገረመኝ። ለነረዲ ባለፈው አንስቼላቸው ነበረ። ሐሳቤን ባልጨርስም ሰዓት የጸሎት ሰዓት እንዲኖረን ልጠቅልል ነው። አንድ ነገር ገረመኝ። እንደዚህ ይላል ጌታ ኢየሱስ ክርስቶስ ለሰባቱ አብያተ ክርስቲያናት መልእክትን በላከላቸው በዮሐንስ አማካኝነት አንደኛውን ቤተክርስቲያን እንደዚህ ይሏል፣ የምነቅፍብህ አንድ ነገር አለኝ። ለጴርጋሞን ነው መሰለኝ። የምነቅፍብህ አንድ ነገር አለኝ። በለዓም ባላቅን የመከረውን ምክር የሚጠብቁ ሰዎች በመካከል አሉ። ያንን ትምህርት የሚጠብቁ ሰዎች በመካከል አሉና ቸል ስለምትላቸው የምነቅፍብህ ነገር አለኝ ይላል። እና የሚገርመው ነገር የኒቆላውያንን ትምህርት የሚጠብቁ አሉ። ትልቅ ተጋድሎ እኮ አላት ያቺ ቤተክርስቲያን አይደል? የሰይጣን ዙፋን ባለበት ነው የምትኖረው፣ ስሜን ጠብቃ አልካድክም እያለ ትልልቅ ተጋድሎችን ይነግሯል። እና ግን ሁለት ነገር ቸል ብለሃል። የኒቆላውያንን ትምህርትና የበለዓምን ትምህርት የሚጠብቁ ሰዎች በመካከል አሉ። እነሱን ቸል ብላቸዋልና የምነቅፍብህ ነገር አለኝ ይልና በቃ በርታ፣ በሚቀጥለው አስተካክል አይደል፣ እመጣብሃለሁ፣ ንስሐ ግባ፣ በአፌ ሰይፍ እወጋሃለሁ። እና ስለ በለዓም ትምህርት እያሰብኩ ነበር። በለዓም ምንድን ነው ያደረገው? እንደዚህ አለ፣ ሟርት በእስራኤል ላይ ስለማይሰራ፣ እርግማን በእስራኤል ላይ ስለማይሰራ፣ መተት በእስራኤል ላይ ስለማይሰራ እስራኤልን ማጥፋት ትፈልጋለህ አለ። አንድ ነገር አድርግ፣ ቆነጃጅት ሴቶችን በመንደራቸው ውስጥ አስገባ፣ ለጣዖት የተሰዋውን እንዲበሉ አድርጋቸው። ስለዚህ እስራኤል በላ፣ ጠጣ፣ ዘፈነ፣ አመነዘረ። ከዛ እግዚአብሔር ቁጣ ወረደበት።
የሚፈልገውን ምክር መከረውና ይሄን ምክር የሚጠብቁ ሰዎች በመካከለ አሉ። ስለዚህ ምንቅፍብህ ነገር አለኝ ይላል። መቼም ለኛ የገብርኤልን ጽዋ ሄዶ ስለመጠጣት አይነገረንም። የበላም ትምህርት ተብሎ አይደል? ትልልቅ የበላም ትምህርቶች አሉ በእግዚአብሔር ቤት ውስጥ ጣዖትን የሚያስመልኩ ሰው ለጌታው እንዳይኖር የሚያደርጉ። ለዚህ ነው መጽሐፍ ሲናገር እንደዚህ ይላል ሐዋርያው ጳውሎስ ለልጁ ለጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 3 ጀምሮ ማንም ልዩ ትምህርትን የሚያስተምር ሰው በመካከል ቢኖር በትዕቢት ተነፍቷል፣ አንዳችም አያውቅም እያለ ስለ ልዩ ትምህርት ሲነግረው እንደዚህ ይላል። ከዚህ ልዩ ትምህርት ውስጥ የሚወጣው ይሄ ነው አለ። በፍሬው ነው የምታውቀው ልዩ ትምህርት መሆኑ። ኢየሱስ ጌታ አይደለም አይሉ፣ በፍሬው ነው የምታውቀው። ከእንደዚህ አይነት ትምህርት ውስጥ ስለሚወጡ ፍሬዎች ይናገርና አንደኛው ምን እንደሚል ታውቃላችሁ? እግዚአብሔርን መምሰል ማትረፊያ የሚመስላቸው ሰዎች ከዚህ ትምህርት ውስጥ ይወጣሉ። ሐሳቤን እየጠቀለልኩ ነው። ማትረፊያ የሚመስላቸው ሰዎች ከዚህ ልዩ ትምህርት ውስጥ ይወጣሉ። ምን ማለት ነው ሲባል እንዲህ ነው። ማንኛውንም መንፈሳዊ ነገር ስትነግረው የሚመዝንልህ ምን ትርፍ አገኝበታለሁ፣ መኪና ነዳበታለሁ፣ ሱፍ ለብስበታለሁ፣ እንትን አረግበታለሁ፣ እንትን እልበታለሁ፣ ምን ትርፍ አገኛለሁ፣ ቸርች ብሄድ ምን ትርፍ አገኛለሁ፣ ብጸልይ ምን ትርፍ አገኛለሁ፣ ብንትን ብልና ምን እንትን አገኛለሁ። እግዚአብሔርን መምሰል ማትረፊያ የሚመስላቸው ሰዎች ይወጡበታል። ይሄ ሰው በትዕቢት ተነፍቷል፣ አንዳችም አያውቅም፣ ከእንደዚህ ደግሞ ራቅ። ወረድ ብሎ ስትመለከቱ እንደዚህ ብሎ ይናገራል። እዛ ክፍል ላይ ወረድ ብላችሁ እያነበባችሁ ስትሄዱ ገንዘብን መውደድ የክፋት ሁሉ ስር ነውና እንዲህ ይላል ጳውሎስ። እኔ አይደለም ጳውሎስ ነው ያለው። የምንበላውና የምንጠጣው ካለን ይበቃናል፣ ወደ ምድር ምንም ይዘን አልመጣንም፣ አንዳችም ይዘናል አለ ጳውሎስ። እኔ አለ ጳውሎስ። እና እግዚአብሔርን መምሰል እጅግ ማትረፊያ የሚመስላቸው ሰዎች ምን አይነት ሰዎች ናቸው ሲባል እንደዚህ አለ። እንደዚህ አይነት ሰዎች ብዙ ብልጽግናን ሲፈልጉ ራሳቸውን በብዙ ስቃይ ወጉ ይላል። አይገርም? በብዙ ስቃይ ወጉ። ለዚህ ነው ጌታ ኢየሱስ ሳምንት በሚጀምርላችሁ ትምህርት ላይ እንደዚህ ይላል። ጌታ ኢየሱስ ክርስቶስ ስለዚህ ነገር ሲናገር ከመጎንጀት ተጠበቁ ይላል። ከመጎንጀት ተጠበቁ። ስለዚህ ጣዖትን ስለማምለክ ሲነገር ጎረቤት ሄዶ የገብርኤልን ጽዋ ስለመጠጣት አይደለም። በእግዚአብሔር ቤት ውስጥ ለጌታ እንዳትኖር የምትሞተው ለጌታ እንዴ። ቅድም ነግሬያቸዋለሁ እኮ ምንም እኮ ከባድ መንፈሳዊ ነገር አልተናገረም። ስጋ ስለመብላት አትክልት ስለመብላት ተናገረና ለራሳችሁ አትኖሩም ማለት። ስለዚህ ስጋ የምትበላ ሽሮን የበላው ለጌታ ነው። ስጋ የምትበላው ለጌታ ነው። የምትለብሰው ለጌታ ነው። የማትለብሰው ለጌታ ነው። የምታደርገው ለጌታ ነው። ስለዚህ አንተን ለጌታ እንዳትሆን ለማትረፊያ እንድትሆን የሚያደርግ ትምህርት ካለ እሱ የበላም ትምህርት ነው። እንድትጎመዥ የሚያደርግ ለብዙ ብልጥግና ለምድራዊ ነገር እኔ አላልኩም። ኢየሱስ ክርስቶስ ራሱ ነው ብል በማይበላበት ሌባ ቆፍሮ በማይሰርቅበት በሰማያት ለእናንተ መዝገብን አስቀምጡ፣ ልባችሁ በዛ ይሆናል መዝገባችሁ ባለበት፣ መዝገባችሁን በምድር አታድርጉ ያለው ኢየሱስ ነው፣ እኔ አይደለሁም። ስለዚህ አንተን ወስዶ ከምድር ጋር የሚሰፋ ነገር ካለ እሱ የበላም ትምህርት ነው። ስለዚህ ዛሬ በምርጫ ሆነና እግዚአብሔር ቤት ውስጥ እኔ በምመጣበት ጊዜ ያለ ነቀፋ በፊቴ መቆም እንድትችሉ ስትጸልዩ ትጉ አለ። አይገርም? ሰው ለካ ያለ ነቀፋ በእግዚአብሔር ፊት ሊቆም የሚችለው ሲጸልይ ሲተጋ ነው አይደል? እንደፈለኩት እንዴት ማምጣትና የፈለኩትን መጽሐፍ አንብቤ አፍ የሚያስከፍት ትምህርት ላስተምር ይችላል። ስጸልይ ስተጋ ግን እንደፈለኩ ሆናለሁ። በፊቱ ነው የሚቆመው። ስለዚህ ያለ ነቀፋ የሚያቆማችሁ እሱ ነው። ስትጸልዩ ትጉ። ኢየሱስ ክርስቶስ ጌታ ነው። እንጸልያለን። ሰዓት